ልጆቻችን ሴክሹዋል የሆነ ነገር ለማወቅ ኪሪየስ መሆኑን በጣም ጉጉት ሲያሳዩ በጣም የምንደነግጥ ሾክድ የምንሆን ወላጆች አለን። ኮምፕሊትሊ ሮንግ ነው። ኦኬ ሴክሹዋል ክሪዮሲቲ ወይም ደግሞ ስለ ሴክስ ለማወቅ ያላቸው ጉጉት ሴክሹዋል ባህሪ ያመጡ ማለት አይደለም። ኦኬ ያንን ነገር ለመረዳት በሆነ መንገድ ፈልገዋል ማለት ነው። ስለዚህ እኛ ብዙ ወላጆች ስለዚህ አይነት ነገር በቃ ማውራትም አንፈልግም፣ ጸጥ ነው የምንለው፣ እንዴት እንደምናወራ ማናቅም። ይሄ ምንድነው መሰላችሁ የሚያስተምራቸው ልጆቹ ሼም እያያዛቸው እያፈሩ ምናምን ይሄዳሉ። ገብቷችኋል አይደለም? እንጂ ሴፍቲ እንዲኖራቸው ወይም ደህንነታቸው እንዲጠበቅ አናደርጋቸው። ደህንነታቸው እንዲጠበቅ የምንፈልገው ኤጅ አፕሮፕሪየት የሆነ እድሜያቸውን መሰረት ያደረገ ገብቷችኋል አይደለም? ህፃን ልጅ እያሉ ታች እያሉ ስለ ቦዲ ፓርት መነካት የሌለባቸውን ነገሮች እየነገርናቸው ትንሽ ደግሞ ከፍ ሲሉ ደግሞ ከ9 አልፎ ደግሞ እንደዚህ 4ኛ ክፍል 5ኛ ክፍል ሲገቡ ደግሞ ክላሳቸው ላይም ስለ ሪፕሮዳክሽን ስላለ ልጅ እንዴት እንደሚወለድ እየነገርናቸው ትንሽ ከፍ ሲሉ ደግሞ ሴክሹዋል ኢንተርኮርስ ምን ማለት እንደሆነ ጉርምስና ሴቷም እንደዛ ደረጃ ላይ ስትደርስ ምን አይነት ስሜት እንደሚሰማቸው ያ ደግሞ ኖርማል እንደሆነ ሴክሹዋል አትራክሽን ወይም የተቃራኒ ጾታ አትራክሽን ኖርማል ኮምፕሊትሊ ሄልዚ እንደሆነ ጤናማ እንደሆነ ነገር ግን ደግሞ መቼ ማድረግ እንዳለባቸው አመላክተናቸው መንገድ እንዳይስቱ ማድረግ ነው እንጂ እንዲአፍና ነው ጸጥ ብለን ሳናወራ ሆነ አንፎርቹኔትሊ እኛ ጸጥ ስንል ዓለም ጸጥ ብላ ስለማታያቸው በማንፈልገው መልኩ በተሳሳተ መልኩ ያንን ነገር ይማሩትና የተሳሳተ ነገር ይወድቃሉ። ስለዚህ እናንተ ልጄ ጨዋኑ ምንም አያውቅም የኔ ልጅ ሁሉም ስለዚህ ጉዳይ አያውቅም ምናምን እያላችሁ እና በድብቅ ግን ማዕት ነገር ውስጥ ደርሶ ከተበላሸ መንገድ ከሳተ በኋላ ትደርሳላችሁ ነው ይቆጫችኋል። ስለዚህ ኤጅ አፕሮፕሪየት የሆነ እድሜያቸውን መሰረት ያደረገ ትምህርት መስጠት እንጂ እንዲያፍን መዝጋት አያዋጣም። ስለዚህ whenever እንደዚህ አይነት ነገር ሲጠይቋችሁ አትደነጋገጡ። ገብታችኋል? በጣም ካልም ሆኖ በጣም ደግሞ ይሄ ነገር እንዲህ ምናምን ብለው እንዳያስቡት ተረጋጉ። እኛ በጣም ሾክድ የምንል ከሆነ የባሰ ለዛ ነገር ሞር ዲግ እንዲያደርግ ያንን ወሬ ለማዳመጥ በጣም ኢንተረስት እንዲኖረው ነው የምናደርገውና ተረጋግታችሁ ካልም ሆናችሁ የምትመልሱላቸው መልስ ልጆቹን ፕሮቴክት ያደርጋችኋል፣ ይጠብቃችኋል።